ብዙዎቻችን መልካም ነገር ሲሆንልን በራሳችን መመካትና ራሳችንን ማሳየት፣ መጥፎ ነገር ሲደርስብን ደግሞ ፈጣሪያችንን ማማረርና ማጉረምረም ይቀናናል። የህይወት ቁልፍ ያለው እንግዲህ እዚህ ጋር ነው። የተወሰኑ በህይወታቸው ደስተኛና ስኬታማ የሆኑ ሰዎች ግን የሚያደርጉት ከዚህ በተቃራኒ ነው። በህይወታቸው ለተከናወነውና እየተከናወነ ላለው ጥሩም ሆነ መጥፎ ነገር በሙሉ ለፈጣሪያቸው ምስጋናን የሚያቀርቡና ሁሉም ነገር ተጠቅልሎ ለበጎ እንደሚሰራላቸው የሚያምኑ ናቸው። በዚህ ቪዲዮ ምስጋና አእምሯችንንና ህይወታችንን እንዴት እንደሚቀይር እናያለን። እንዲሁም ሁልጊዜ አመስጋኝ እንድንሆን የሚያግዙንን ነጥቦች እናነሳለን። ለዚህ ሀሳባችንን በጥሩ መንገድ ለምናድስበት ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች እንዲያደርሱ እንጠይቃለን። ምስጋና እግዚአብሔር ከኛ ጋር እንዲሆንና በእኛ እንዲሰራ መንገድ ከፋሽ ነው። ለሚያመሰግን የሚያመሰግንበት ነገር ይጨመርለታል፣ ለሚያማርርም የሚያማርርበት ነገር ይጨመርለታል። መጽሐፍ ላለው ይጨመርለታል፣ ለሌላው ያው ያለው እንኳን ይወሰድበታል የሚለው ለዚሁ ነው። የተሰጠንን አክብረን ስናመሰግን ሌላ ማመስገኛ ይሰጠናል። የተሰጠንን ሳንረዳ ስናማርር ደግሞ የተሰጠንም ይወሰድብናል። አሁን ባለን ነገር ማመስገን ካለመድን ምንም ቢሰጠን አናመሰግንም። ምክንያቱም አሁን እንዲሁ በነጻ የተሰጠን ነገር እኛ ከምንጠይቀውና ከምንፈልገው ነገር እጅጉን ስለሚበልጥ ነው። ህይወትን፣ ፍቅርን፣ ደስታን፣ አየርን፣ ውሃን በምን አይነት ዋጋ ልንተምነው እንችላለን? ህይወትን ባይሰጠን ኖሮ አሁን እንዲሆንልን የምንፈልገውን ነገሮች ለመጠየቅ እንኳን እድሉ አይኖረንም ነበር። አመስጋኝ ለመሆን ግዴታ ትላልቅ ነገሮች በህይወታችን ላይ መከሰት አይጠበቅባቸውም። በህይወታችን ላይ ባሉ ትናንሽ ነገሮች ያለማቋረጥ አመስጋኝ እንድንሆን ራሳችንን ማሰልጠን እንችላለን። ስላለን ነገር ምስጋናችንን በገለጽን ቁጥር ይበልጥ የምናመሰግንበትን ነገር እንቀበላለን። ምስጋና እረፍትና እርካታ በውስጣችን ይፈጥራል። እግዚአብሔርን ማመስገን የተፈጠርንበት ዓላማ ስለሆነ ከሁኔታዎች ጋር ልናዛምደው አይገባም። ለዚህ ነው መጽሐፍ በሁሉ እንድናመሰግን የሚነግረን። በማንኛውም ሁኔታ ውስጥ በየትኛውም የህይወት ከፍታና ዝቅታ ውስጥ ሆነን ለፈጣሪያችን ምስጋናን ማቅረብ ይገባናል። ደግሞም ምክንያት እንኳን ፈልግ ብንል በህይወት መኖራችን ብቻ በቂ ነው። ብዙዎች ይህችን ቀን ሊያዩ ወደው አልቻሉም። ለእኛ ግን እንዲያው በነጻ ተሰጥቶናል። በመከራና በችግር በፈተና ውስጥ ሆነን ማመስገን ማለት ሁሉም ነገር በእግዚአብሔር ቁጥጥር ስር እንደሆነና እርሱ ሳያውቅ የሆነብን አንዳችም ነገር እንደሌለ እርሱ በፈቀደው ጊዜ ካለንበት ሁኔታ እንደሚያወጣን አውቀን ለእርሱ እውቅና የምንሰጥበት ነው። ይህን እውነት አምነን ስንቀበል ባለንበት ችግርና መከራ መማረራችን ቀርቶ መማር እንጀምራለን። ያው በደንብ የተማረ ፈተናውን ማለፉ አይቀርምና ካለንበት ሁኔታ ወጥተን ወደ ቀጣይ ምዕራፍ እንሻገራለን። በማንኛውም ሁኔታ ውስጥ ማመስገን በሚለዋወጥ ሁኔታ ውስጥ የእግዚአብሔር ማንነትና ባህሪ እንደማይለወጥ መረዳትን ይጠይቃል። እግዚአብሔር መልካም ነው፣ ሁሌም መልካም ብቻ ነው። የመልካም ነገር ሁሉ ምንጭ የሆነውን እግዚአብሔርን ማመስገን እጅጉን መታደል ነው። እሱ ሳይደግፈው ከእንቅልፉ እንኳን መንቃት የሚችል የለም። እግዚአብሔር የደስታችን ፍጻሜ፣ የሰላም፣ የእረፍትና የእርካታችን ምንጭ ነው። ከእርሱ ብቻ ልናገኝ የምንችለውን ነገር ሌላ ቦታ መፈለግ ከንቱ ድካም ነው። የእርሱን ቦታ ከእርሱ በቀር ምንም ነገር ሊሞላው አይችልምና እግዚአብሔርን በምስጋናችን ደስ ስናሰኘው ኃይል ከእርሱ ዘንድ እናገኛለን። ውስጣችን ይታደሳል፣ እንበረታለን። ከባዱን ነገር የምንወጣበትን አቅም ከእርሱ ዘንድ እንቀበላለን። ባልጠበቅነው መንገድ ተፈጥሮ ራሱ እኛን ለመርዳት ይንቀሳቀሳል። ሁሉም ነገር እኛ የምንፈልገውን ነገር አካል ለማልበስ መገጣጠም ይጀምራል። በእግዚአብሔር ደስ ሲለንና ስናመሰግን የልባችን መሻት ይሰጠናል። መጽሐፍ ቅዱስ ላይ ሁልጊዜ በጌታ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በማናቸውም ሁኔታ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ለእናንተ ይህ ነውና ይለናል። አንድ ጊዜ ኢየሱስ ክርስቶስ ጋር 10 ለምጻሞች ቀርበው ጌታ ሆይ ራራልን በማለት እንዲፈውሳቸው ይጠይቁታል። እርሱም ራሳቸውን ለካህን እንዲያሳዩ ያዛቸዋል። ሄደውም ራሳቸውን ለካህን አሳይተው እንደነጹ ካወቁ በኋላ ለምስጋና የተመለሰው ግን አንድ ሰው ብቻ ነበረ። ኢየሱስ ክርስቶስም ይህንን ሰው የነጹት 10 ሰዎች አልነበሩምን? ታዲያ 9ኙ የት ደረሱ? በማለት ለምስጋና ባለመመለሳቸው እንዳዘነ ይነግረዋል። ከዚያም ተነስተህ ሂድ፣ እምነትህ አድኖሃል በማለት ፈውሱን ያጸናለታል። ከዚህም
ምሳሌ እንደምንረዳው ከተደረገልን እግዚአብሔር ጸሎታችንን ከመለሰልን በኋላ ምስጋና እጅጉን አስፈላጊ መሆኑ ነው። በየዕለቱ ማለዳ ተነስተን 3 የምንመሰግንባቸውን ነገሮች በመጻፍ ቀናችንን መጀመር እንችላለን። በአጠቃላይ ምስጋና ከአሉታዊ ሀሳቦች ይልቅ በአዎንታዊ ሀሳቦች ላይ እንድናተኩር፣ የሰላም፣ የደስታ፣ የፍቅርና የእርካታ ህይወትን እንድንመራ ቀዳሚውን ሚና ይጫወታል። እስቲ እናንተም ማመስገን ያለውን መንፈሳዊ በረከት በኮመንት መስጫ ላይ ያስፍሩልን። በህይወታችሁ የገጠማችሁ አስተማሪ ታሪክም ካለ ያካፍሉን። እስከ መጨረሻ ስለተከታተላችሁን እናመሰግናለን። በቀጣይ የምንሰራቸው አእምሮን የሚያድሱ ጠቃሚ ሀሳቦች እንዲደርሱ ቪዲዮውን ሰብስክራይብ በማድረግ ይሄ ቪዲዮ ሌሎች ጋር እንዲደርስ ደግሞ ላይክ እና ሼር በማድረግ ይተባበሩን።